ሰላም እንዴት ናችሁ? ዛሬ የማሳያችሁ የመንዲ አሰራር ነው። እንዴት አድርገን በቀላሉ በቤት ውስጥ ማዘጋጀት እንደምንችል አሳያችኋለሁ። ወደ አሰራሩ እንሂድ። ዘይት፣ የላውሮ ቅጠል፣ አንድ ማጂ፣ የደረቀ ሎሚ፣ ቀረፋ፣ ቅርንፉድ፣ ሄልና የቁንዶ በርበሬ ድፍኑን እንዲሁም ነጭ ሽንኩርትና ቀይ ሽንኩርት በደንብ አድርገን እናበስለዋለን ቡኒ እስከሚሆን። ጨው፣ የድንብላል ዱቄትና የከሙን ዱቄት እንዲሁም ከለር ቃሪያ ያላችሁን መጠቀም ትችላላችሁ። እንዲሁም ዶሮ የታጠበ እናበስለዋለን። በሁለቱም ሳይድ ያገላበጥን ካበሰልነው በኋላ የፈላ ውሃ እንጨምርበታለን ማለት ነው። ውሃው በደንብ መፍላት ሲጀምር አረፋውን ሙሉ ለሙሉ እናወጣለን። በደንብ ንጹህ መሆን አለበት። መረቁን በኋላ ላይ ሩዝ ስለምንቀቅልበት። እንደምታዩት ዶሮ በስሏል። ዶሮውን እናወጣለን። መረቁን እናጠለውና ሩዝ እንቀቅልበታለን ማለት ነው። የታጠበ ሩዝ ስቀቅሉ ሁሉ ጊዜ ጥንቃቄ ማድረግ ያለባችሁ ውሃ ማብዛት የለባችሁም። እንደምታዩት ሩዙ ይታያል፣ ውሃ ላበዛውም ማለት ነው። በመቀጠል ዶሮውን ምንም አይነት ቅመም አልጠቀምም። የምግብ ከለር ብቻ ነው የተጠቀምኩት። ቢጫውን ሙሉ ለሙሉ እንቀባዋለን። ቀዩን ደግሞ እንደምታዩት ፍለፊቱን ብቻ እንቀባውና ኦቨን ውስጥ እናስገባለን። እኔ ደግሞ ኤር ፍራየር ውስጥ ነው የምከተው ማለት ነው። እንደምታዩት ውሃውን መምጠጥ ሲጀምር እንቀንሰውና ካላችሁ የዛፍራን በውሃ በጥብጣችሁ ብትጨምሩበት አሪፍ ጣዕም ይሰጣችኋል ማለት ነው። እንዲሁም የምግብ ከለር ቢጫና ቀይ ሳታበዙ በትንሹ ትጠቀማላችሁ። እንደምታዩት ሩዙ ቆንጆ ሆኖ ደርሶልናል። ዶሮውን ወደ ሩዙ እንጨምራለን። በመቀጠል እሳት እናቀጣጥላለን። እሳቱ ላይ ትንሽ ዘይት እናደርግና በፎይል እንደምታዩት አድርገን ሩዙን በደንብ እናጥነዋለን። ጣዕሙ በጣም ቆንጆ ይሆንልናል። እንደምታዩት ቆንጆ ሆኖ ደርሷል። ለጣዕም በዘይት የተጠበሰ ሽንኩርት እንጠቀማለን። እንደምታዩት ሩዙም በጣም ነው የሚያምረው፣ አልተያያዘም። ጣዕሙም ልክ ሬስቶራንት እንደሚሸጠው አይነት ነው ማለት ነው። እንደ ማባያ የሚሆን ሸጣ እንጠቀማለን። ሁላችሁም በየቤታችሁ ሰርታችሁ ሞክሩት። ከወደዳችሁት ላይክ፣ ፎሎ፣ ሼር አድርጉኝ። ባይ